ሰላም ተመልካቾች፣ ዛሬ ይዤላችሁ የመጣሁት ሙሉ የመኝታ ቤት እቃዎችን ነው። ወጣ ያለ ዲዛይን ነው። እስከዛሬ ሰርተናቸው አናቅም። በተለየ ዲዛይን የሰራናቸው ፈርኒቸር እቃዎች ናቸው። ቪዲዮውን እስከ መጨረሻ ድረስ በማየት ሙሉ መረጃውን መውሰድ ትችላላችሁ። እንግዲህ እዚህ ጋር ሜትር ከ50 አልጋ ነው። እስከዛሬ ስንሰራ እንደዚህ ፍሬሙን ለየብቻ ግራና ቀኝ የሚቆም ነበሩ። የዚህ አልጋ ዲዛይን ደግሞ ወጥ ነው። እስከ ፍሬሞቹ አንድ ላይ ወጥ ነው። ለማንቀሳቀስ ምናምን ያን ያክል የሚያስቸግር አይደለም። ክብደትም የለውም፣ ብዙ ዲዛይን ስለሌለው ክብደትም የለውም። ኮሞዲኖቹ ደግሞ በግራና በቀኝ ናቸው። እስከዛሬ ራሳቸውን ችሎ የሚቆሙ ነበሩ። ይሄኛው ደግሞ እዛው ላይ የሚታሰር ወጣ ያለ ዲዛይን ነው። ሲቀጥል ደግሞ ስፖንዳውን በምታዩ ልክ ቀጭን ስፖንዳ ናት። አሁን ላይ ፋሽን አልጋዎች ልክ በዚህ ልክ ነው የሚሰሩት። እንደ ድሮ ስፖንዳ ማተለቅ ምናምን ቀርቷል እና በድካም ያለገላችሁን ልክ እንደዚህ በረፍት ማስወጣት ትችላላችሁ። እንደዚህ አይነት አልጋዎች ላይ በጣም በዘመናዊ መልኩ ነው የተሰራው። ፍላት ነው፣ ለማንኛውም ቤት መሆን ይችላል እና ከወደዳችሁት ለኮሜንት ጻፉልን። እዚህ ጋር ደግሞ ለመጀመሪያ ጊዜ ሰራ ነው በኤል ሼፕ የተሰራ ቁም ሳጥን ነው። ሜትር ከ20 በሜትር ከ20 ነው። ቦታ ቆጣቢ ነው እና ፊት ለፊት ላይ ደግሞ ሁለት መስታወቶች አሉት። እነዚህ አሁን በሩ ወጥ የተለጠፈ ነው ይመስለው። ፕረስ ስታረጉት ብቻ ነው በሩ የሚከፈተው። በር እንዳለው ራሱ አያስታውቅም። እና እዚህ ጋር የመስቀያ ክፍል ነው ያደረግንለት። መስቀያው ጋር የተለየ ነገር አድርገንለታል። እስከዛሬ አሳይተናችሁ ማናውቀውን። እሱ ምንድነው? እነዚህ መስቀያ ብረቶች አንድ ላይ አያይዘን ነው የምንሰጣችሁ። ይሄ የሚያደርግንበት ብዙ ጊዜ ስትቸጋገሩ ስለምናይ ነው። ቤት ላይ ስናስገባላችሁ መስቀያ ብለን እንወስዳለን። ፋሚሊ ምናምን ቤተሰቦች ላይረዱት ይችላሉ እና እሱን ነገር እንደዚህ አንድ ላይ መስቀያውን ስንሰጣቸው ደግሞ እንደዚህ መስቀል ስለሚችሉ እሱን ለመቅረፍ ብለን የሰራ ነው። መስታወቱ እንግዲህ ሲዘጋ አይሰበርም ወይ ለሚለው የምንጠቀመው ሃይድሮሊክ ማጠፊያ ነው። እሱ ችግር ያስቀራል። ራሱ ነው የሚዘጋው። እናንተ ብትወረውሩትም ራሱ ቀስ ብሎ ስለሚዘጋ መስታወቱ ምንም የሚያደርግባችሁ ነገር የለም። መስታወቱ ቢሰበር ሰው ላይ ጉዳት አያደርስም ወይ ልጆች ላይ የሚል ጥያቄም ካላችሁ መስታወቱ ቢሰበርም እዛው ላይ ተሰነጣጥቆ ነው የሚቀረው እንጂ ወርዶ መሬት ላይ ምንም አይነት ጉዳት አያደርስባችሁም። ለሱ ዋስትና እንወስዳለን። እዚህ ጋር ደግሞ 3 መሳቢያዎች አድርገንለታል። እነዚህ ደግሞ ክፍት ቦታዎች ናቸው። አንዳንድ ለዲኮሬሽን አንዳንድ እቃዎችን ለማስቀመጫ ከመኝታ ቤት ጋር የተያያዙ ለነዛ ይጠቅማሉ ተብሎ የታዘዝ ነው። እዚህ ጋር ደግሞ ፓርቲሽኖች ናቸው። የሚተጣጠፉ ልብሶችን፣ ሱሪ፣ ሸሚዞች ምናምን እዚህ ውስጥ ማስቀመጥ ትችላላችሁ። በውስጥ ደግሞ አንድ ድብቅ ክፍል አለችው። ወደ ውስጥ እጄን እየላኩ ማሳያችሁ ማለት ነው። እሷ እንግዲህ ያው ዲዛይኑ ኤል ሼፕ ስለሆነ ግጭቱን በዚህ ልክ ነው የሰራ ነው። ሰፊ ክላስ ነው። ከምታስቡ በላይ ብዙ ልብሶችን መያዝ ይችላል እና ቦታም ቆጣቢ ነው። ይሄ ቁም ሳጥን በብዙ ነገሩ ተመራጭ አድርጌ ወስጄዋለሁ እንደ ባለሙያ። እናንተ ደግሞ ያላችሁን አስተያየት እስቲ ኮሜንት ላይ ትጽፉልናላችሁ። በዚህ በኩል በርከት ያሉ ፓርቲሽኖች አሉ። በዛ በኩል ደግሞ ሰፋ ሰፋ አድርገን የሰራ ነው። ከላይ ደግሞ የኮንፈርት ማስቀመጫዎች ናቸው። ከዛ በላይ ደግሞ ሌሎች ሻንጣዎችንም መደርደር ያስችላቸዋል እና እጅግ ዘመናዊ የሆነ ቁም ሳጥን ነው። ከወደዳችሁት ሀሳባችሁን ኮሜንት ላይ ጻፉልን። ለመጀመሪያ ጊዜ ስንሰራ ያው አስተያየት እንፈልጋለን። ሲቀጥል ደግሞ እዚች ጋር ድሬሲንግ ቴብል አብረው ታዘናል። ቁምሳጥኑ ላይ ያለው መስታወት አይበቃም ወይ ካላችሁ የቁምሳጥኑ የቁም ነው የሚያሳያችሁ። የቁም የልብስ ለብሳችሁ ምናምን የቁም እይታ ነው የሚሰጣችሁ። እችኛዋ ደግሞ ቁጭ ብላችሁ ለመዋቤ ለሴቶች ታገለግላለች። አንድ ላይ በጣም ተመራጭ ነው ማለት ነው። ደንበኛችንም እንደዛ ብላን ያዘዘችን፣ እኛም ባዘዘችን መሰረት እንደዚህ ልቅም አድርገን ሰርተንላታል እና የኛ ስራዎች ከውበትም በላይ ረጅም ጊዜ የሚያስጠቅሙ በኳሊቲ ማቴሪያል ስለምንሰራቸው ከውበት በላይ ከፍተኛ የሆነ ጥራት ነው ያላቸው። እሱንም ለመናገር ያክል ነው። እቺ ድሬሲንግ ቴብል እንግዲህ ለአነስተኛ ቤቶችም መሆን የምትችልናት። እዚህ ጋር ያለው መሳቢያ ወደ ውጭም ወደ ውስጥም ስለሚገባ መስፋትና መጥበብ ትችላለች። ቁም ሳጥኑም በተመሳሳይ በተለይ ለጠባብ ቤቶች ብዙ ልብስ ኖራችሁ ትልቅ ቁም ሳጥን የሚያስፈልጋችሁ ነው። የቦታ ችግር ካለባችሁ ኤል ሼፕ ስለሆነ ይሄን ቢዘረጋ ወደ 2 ሜትር ከ50 አካባቢ የሚሆን ቁም ሳጥን ነው በስትሬት ቢሆን ማለት ነው። ኤል ስለሆነ ግን ሜትር ከ20 በሜትር ከ20 ነው የሆነው። ይሄ ደግሞ ሰፊ ቦታ የሚቆጥብላችሁ ቁም ሳጥን ስለሆነ ተመራጭ ያደርገዋል። ይሄ አልጋም እንግዲህ ሜትር ከ50 የሆነ ሳይዝ ነው ያለው። ለማንኛውም ቤት መሆን ይችላል። ቀለል ያለ ዲዛይን ስላለውም የሚሰለች አይደለም እና እንደዚህ አይነት ስራዎችን ማለት ስትፈልጉ ታች ላይ በምናስቀምጥላችሁ ስልክ እየደውላችሁ አነጋግሩን። በየትኛውም ሀገር ሆናችሁ ብታዙን እዛው ያላችሁበት ድረስ ሰርተን የምናመጣላችሁ ይሆናል። እቺ እህቴ እንግዲህ በውጭ ሀገር ሆና ነው ያዘችኝ። ወደ ባቲ ከተማ ነው የወሰድንላት። እዛም ወስደን ለቤተሰቦቿ አስረከበን ነው የመጣ ነው ማለት ነው። እናንተም በየትኛውም የዓለም ዳርቻ ብትሆኑ እንደዚች እንደ እህታችን ሰርተን የምናስረክብላችሁ ይሆናል ማለት ነው። ከአልጋ በተጨማሪ እንደዚህ ፍራሽና የመሳሰሉ ማቴሪያሎችንም አንድ ላይ ገዝተን የምናደርስላችሁ ይሆናል ማለት ነው። እቃ በምታሰሩ ሰዓት
እሱን ሁላ አሟልተን አንድ ላይ ነው ጭነን የምንወስድላችሁ። ሌላ ያልነገርኳችሁ ነገር እዚች ጋር አልጋው ምንጣፍ ምናምን እየቀደደ ስለሚያስቸግር ብዙ ጊዜ እችን የምታዩትን ጎማ ብረት ውስጥ እናስገባበታለን። እሱ በሚሆን ሰዓት እንግዲህ ብረቱ እንደፈለገ ወደዚህ ብታወዛውዙት ምንም አይነት የምንጣፍ መቀደድ ሳይኖር ረጅም ጊዜ ያስጠቅማችኋል ማለት ነው። እንግዲህ እነዚህ የመሳሰሉ አዳዲስ ስራዎችን ከኛ ጋር ታገኛላችሁ። ለማዘዝ ታች ላይ የምናስቀምጥላችሁ ስልክ ደውሉልን። ላይክ፣ ፎሎ፣ ሼር፣ ሰብስክራይብ ሁሉንም ነገር እያረጋችሁልን አጋርነታችን አሳዩን። በቀጣይ በአዳዲስ የቤት አዳዲስ ስራዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።